አሁን ዓለም በሙሉ አፍሪካውያን ከነጭ አገዛዝ ነፃ እንደወጡ ይናገራል። ግን እውነታው ይህ አይደለም። በአፍሪካ በምትገኝ አገር ከአፍሪካውያን በኢኮኖሚ፣ በስልጣኔ፣ በማዕድኗ የበለጸገችና ከአንዳንድ የአውሮፓ አገራት በዓመታዊ ገቢዋ የማታንስ ናት ይባልላታል። ነገር ግን በገዛ ግዛቷ አንድም ጥቁር ዝር የማይልባት የአገሪቷ ወታደርም ይሁን አመራር የማያስተዳድራት፣ ሕጎቿም ፍትሕንና መብትን የማይመሩባት፣ ሁሉም በከተማዋ የሚኖር ነጭ ሽጉጡን አጥልቆ ጥቁሮች ዝር እንዳይሉባት የሚጠብቃት፣ ቀላል የማይባል የመሬት ስፋትን በመክለል በግብርናና በእንስሳት እርባታና ሌሎችም ሥራዎች ራሷን የቻለች ናት። አንድም የአገሪቷ ጥቁር ዜጋ ከዚች ምድር የበቀለም ይሁን የተዘራ ነገር የመቋደስ መብቱ የተከለከለባት ከተማም በአትላንቲክና ኢንዲያን ባህር የሚያካልላት፣ ናሚቢያና ቦትስዋና፣ ዚምባብዌና ሞዛምቢክ የሚያዋስኗት ብትሆንም ከነዚህ ሁሉ ጎረቤቶቿ ፈርጣማ አቅም ያላት ከ60 ሚሊዮን በላይ ሕዝብ የሚኖርባት በአገሪቱ ከ12 በላይ ቋንቋዎች ለሥራ ቢውልም በዚህች ግዛት ግን አንዳች ጥቅምና ፋይዳ የሌላቸው ናቸው። አገሪቱ የተመሠረተችው በ1910 ሲሆን 4 የሚደርሱ አገዛዞች ወደ አንድ በመምጣታቸው ነው። ኬፕ ናታል፣ ትራንስቫል፣ ኦሬንጅ ሪቨር አንድ በማድረግ በ1961 በመገዛታቸው አሁን አንድ ሀገር ሆነው ይጠራሉ። በዚህም የተነሳ የፓርላማ መቀመጫውን ኬፕ ታውን በማድረግ የመንግሥት አስተዳደራዊ ተቋማት መገኛ ደግሞ ፕሪቶሪያ በማድረግና ሕግ አስከባሪና ሕግ አስፈጻሚ ተቋማቸውን ብሎምፎንቴን በማድረግ ነጮቹ በታትነው ሀገር አድርገዋታል። በሀገሪቱ ከኬፕ ታውን በመቀጠል ከፍተኛ ሕዝብ የሚኖረው በጆሃንስበርግ ቢሆንም ራስ ገዟ ከተማ ከነዚህ ሁሉ ከተማዎች ሳትርቅ ጥቁር ዜጎቿ እንዳይደርሱባት በማድረግ ራሷን አስጠብቃ ትገኛለች። ምስረታዋን ያደረገችው በ1991 የአፓርታይድ አገዛዝ ማብቂያ 1 ዓመት ሲቀረው ሲሆን ኦሬንጅ ሐይቅን ታካ ነው። ብዙዎች ዘ ሴፈስት ሄቨን ፎር አፍሪካኖንስ እያሉም በመለያ ስሟ ይጠሯታል። ይቺ ጥቁር የሰው ዘር የማይረግጥባት በጥቁሮች አገር የምትገኘዋ ኦራኒያ ናት። በኦራኒያ ጥቁር የተባለ የሀገሪቱ ዜጋም ይሁን ሌላ ሊኖርባት ከሀብቷ ሊያተርፍ ነግዶ ውሎ ሊያድርባት ኑሮዋን በከተማዋ በማድረግ አግብቶ መውለድ፣ ወልዶ ማስተማር፣ ውሎባት ተዝናንቶባት መመለስ ቀርቶ ድንበሯን መርገጥ አትፈቅድም። በሳውዝ አፍሪካ ያለች ብትሆንም የራሷ የገንዘብ ምንዛሬን የምትጠቀም የራሷ የሆነ ገንዘብ ያላት ናት። በኦራኒያ ከተማ ላይ በሚያበራው የካሩህ ፀሐይ ደረቅና ድንጋያማ ኮረብታ ላይ አንድ ወጣት እጁን ወደ ላይ ሰቅሎ የሚያሳይ ሐውልት ተቀምጧል። ከደቡብ አፍሪካ በተነሱ የቀድሞ የአፍሪካነር መሪዎች ግማሽ ክብ ጡቶች ፊት ለፊት ከጎኑ ተቀምጠዋል። የእነዚህ ምስሎች መቀመጫ የሆነው የመታሰቢያ ኮረብታ ከ3000 በላይ የሆኑት የአፍሪካነር ነዋሪዎች ራያቸውን እንደሚያረጋግጥላቸው እንደ ቅዱስ ስፍራ ይቆጥሩታል። ትንሹ ግዙፍ የሚል ስያሜ የተሰጠው ወጣቱ ልጅ የኦራኒያ ምልክት ነው። ትንሹ ግዙፍ እጁን ወደ ላይ ያመላክታል። ይህን የሚያደርገው ማንም መጥቶ አያድነንም ወይም ችግሮቻችንን አይፈታልንም በሚል የላቀ ሐሳብ ነው። የኦራኒያ ንቅናቄ መሪ የሆኑት ጆስት ስትራይዶም በበኩላቸው ሐውልታቸው በዛ የሚገኝ ሲሆን እንዲህ የሚል እምነት አላቸው። ራሳችንን ራሳችን ነው ማስተዳደር ያለብን። ሁሉም ነገር ራሳችን ማድረግና መቻል እንችላለን ይላሉ። ኦራኒያ በዋነኝነት የተመሰረተችው አፍሪካኖ በተባሉ ነጭ በአፍሪካ ውስጥ የሚኖሩ ለነጻነታቸውና ለቋንቋቸው ነጻነት ሲሉ በተሟገቱ ነጮች ነው። ቢሆንም ግን አንዳንዶች
አሁንም የአፓርታይድ ስርዓት አቀንቃኞች የመሰረቷትና ያቀነቀኑባት ያለች ነች ሲሉ ያጣጥሏታል። ትንሽ ወጣት ወደ ላይ በጣቱ የሚጠቁመው ማንም እኛን አያልም የሚል ስያሜ ያለው ነው። ስለዚህም ይህ ተግባር ዘረኝነት ነው ብለው የሚቃወሙም በርካቶች ናቸው። ይሁንና የግዛቱ አስተዳዳሪ ግን ብዙ ሰዎች ሲሳሳቱ ተመልክቻለሁ። ይህ ማለት ግን እንደዛ ዘረኝነት ማለት አይደለም ሲሉ ይከራከራሉ። የአፍሪካኖ ቋንቋንና ባህሎችን መጠበቅ ነው ሲሉ ድርጊቱን ደጋግመው ይቃወማሉ። ስፍራው በነዳጅ ሀብት የበለጸገ የኃይል ማመንጫ ግድብ ያለበትና በተፈጥሮ የታደለች ስፍራ ነች። ይሁንና የኦራንያ ሕዝቦች የሚኖሩት ከየትኛውም መንግሥትና ተቋማት ድጋፍ አያገኙም። ይልቁንስ ራሳቸውን በቻሉ ድርጅቶችና ግለሰቦች ገቢ የሚያገኙ ሲሆን የደቡብ አፍሪካ መንግሥት ግን ታክስና ቫት ያገኝባቸዋል። ይሁንና የሚከፍሉትን ታክስ ለማስቀረት የራሳቸው ሶላር ሲስተም የሚጠቀሙ ሲሆን በዚህም ከ6000 ሜጋባይት በላይ ያመነጫሉ። ሆስፒታሎች፣ ትምህርት ቤቶችና ሌሎች አገልግሎቶችም በግዛቷ ባሉ ባለጠጎች በመሰጠቱ ደቡብ አፍሪካ አንዳች ነገር እንድታገኝ አላደረጉም። ይሁንና ሀገሪቱ በግዛቷ የሚኖሩ ነጮች ቁጥርን ወደ 10,000 ለማድረስ እየሰራች መሆኗን ስታውጅ በእርሷ ሀገር አንዲት ሀገር ከበሬ አልፈው ቢገኙ ወየውሎት ብትል ምላሾ ምን ሊሆን ይችል ይሆን? ሐሳቦን ያጋሩን። ይህ የዓለም ገጽ ነው። በቀጣይ በሌላ የዓለም ገጽታ እስክንገናኝ ቻናላችንን መርጠው ሰብስክራይብ እና ላይክ ሼር ማድረግና የምንለቃቸው ሌም እንዲደርሶ የደውል ምልክቷን በመንካት አብሮነታችሁን ስለምታደርሱን በማመስገን የሳምንት ሰው ይበለን በማለት ለዛሬ በዚሁ እንለያያለን።